ሰላም በያላችሁበት እንዴት ናችሁ? እንዴት ሰንብታችኋል? ዛሬም እንደወትሮ እንግዲህ የተወሰኑ ነጥቦችን ማንሳት ፈልጌ ነው ማለት ነው። ካላችሁ ገባ ገባ በሉ። ሰላም በያላችሁበት እንዴት ናችሁ? እንዴት ሰንብታችኋል? ዛሬ የተወሰኑ ነጥቦችን ማንሳት ፈልጌ ነው። ሆፕፉሊ ይሰማል መሰለኝ። አይ ዶንት ኖ ኔትወርኩ ትንሽ እኔ ጋ ያለው ኔትወርክ ባድ እንደሆነ ያሳየኛል። ከተሰማ ይሰማል በሉኝ፣ እቀጥላለሁ ማለት ነው። ሚሊዮን አበበ ሰላም እንዴት ነህ? ኦኬ ሻው ይሰማል። ኦልራይት አንዴ ቆይ ሶሪ አይሰማም። አምሳሉ መኮንን አይሰማም ይላል። Okay, clear. Okay. Hopefully የሚሰማ መሰለኝ እንግዲህ I don't know. የሆነ ሆኖ ግን okay. ወደ ዛሬ ወደ ማነሳቸው ነጥቦች እገባለሁ ማለት ነው። ከትላንትና በስቲያ አንድ ቪዲዮ ፖስት አድርጌ ነበረ። በዛ ቪዲዮ ላይ እንግዲህ በርካታ ሰዎች እንዲሁም እንግዲህ ጓደኞቼ የፌስቡክ ጓደኞቼ በውስጥ መስመር የተለያዩ መልእክቶች አደርሳችሁኛል ማለት ነው። ግን አንደርስታንድ ያረጋችሁኝ አልመሰለኝም። እኔ ገለጽኩበት ወይ ሌላ ነው፣ እናንተ ደግሞ የተረዳችሁበት መንገድ ሌላ ነው ማለት ነው። እኔ ማለት የፈለኩት ምንድነው? በአሁን ሰዓት በአማራው ስም የሚነግዱ በርካታ አማራን የማይወክሉ በወያኔ በነበረከት ስምዖን የተመለመሉ ግለሰቦች አሉ። እነሱን ማውገዝ አለብን። እነሱ አማራን በፍጹም አይወክሉም። አሁን ኢትዮጵያ ውስጥ ያለውን የአማራ ተጋድሎ ወደ ኋላ መጎተት ነው የሚፈልጉት እያልኩ ነው ያለሁት እንጂ እናንተ ሜሴጅ እንደተዋችሁልኝ ወይም ደግሞ እናንተ እንደተረዳችሁት እኔ አማራ አይደራጅ አላልኩኝም። አማራ መደራጀት አለበት። ይሄንን እኔ እደግፋለሁ። እንደምታውቁት ላለፉት 25 ዓመታት እንግዲህ የአማራ ህዝብ ከየትኛውም የኢትዮጵያ ህዝብ በተለየ መልኩ በእነዚህ በትግራይ ነፃ አውጪ ቡድኖች ሲገደል፣ ሲታሰር፣ የዘር ማጥፋት ወንጀል ሲፈጸምበት፣ እህቶቻችን እንዳይወልዱ ሲደረጉ፣ እንዲሁም ደግሞ ወጣቶቹ ከ10ኛ ክፍል ዘልቀው እንዳይሄዱ እንዳይማሩ በማድረግ እንዲሁም ደግሞ አማሮች በተለያዩ ቦታ የሚኖሩ በተለያዩ የኢትዮጵያ ክፍሎች የሚኖሩ አማሮችን ወያኔዎች እንግዲህ በማጥፋት በማስወጣት ከንብረታቸው በማፈናቀል በርካታ ወንጀሎችን በአማራ ላይ ፈጽመዋል። ምክንያቱም ወያኔዎች የትግራይ ነፃ አውጪ ቡድኖች ጸረ አማራ ነው አቋማቸው በራሱ ማለት ነው። ከዛሬ 40 ዓመት በፊት ትግሉን ሲጀምሩት ወያኔዎች አማራን ጠላት አድርገው አማራን ለመግደል አማራን ለመጨረስ ነው
አላማቸው ራሱ ማለት ነው። ያው ስልጣን ላይ ደግሞ ከወጡ በኋላም ይሄንን ነገር አጠናክረው ቀጥለዋል ማለት ነው። ስለዚህ አማራ ከማንኛውም የኢትዮጵያ ብሔር ብሔረሰቦች በዚህ በወያኔ የተጠቃ በጣም ብዙ ወንጀሎች የተፈጸመበት ማህበረሰብ ነው። ስለዚህ አማራ ይደራጅ፣ ደግፋለሁ መደራጀቱን። ግን አሁን እንደምናየው በዚህ በውጭ ሀገር ከ8 በላይ በአማራ ስም የተቋቋሙ ተቋማቶች አሉ። አማራን አብዛኞቹ አይወክሉም። በወያኔ የተላኩ በነ ብአዴን በበረከት ስምዖን በብአዴን ኖች የሚመሩ ናቸው እያልኩኝ ነው ያለሁት እንጂ አማራ አይደራጅ አላልኩኝም። ስለዚህ እነዚህ ግለሰቦች አሉ፣ ባለፈው ስም ጠቅሻለሁኝ ማለት ነው። አማራን አይወክሉም፣ ትግሉን እየጎተቱ ናቸው። በአሁን ሰዓት በስፔሻሊ በጎንደር ውስጥ የሚሞተው ህዝብ ከፋኝ ገበሬ እየተገደለ ቀየው እየተቃጠለ በሚገኝበት ሁኔታ ያማራው የጎንደሬው ያማራው በአጠቃላይ ብሶት ግድያ እነሱን አያማቸውም። እነሱን ምንም ነገር አይመስላቸውም። በአማራ ስም እየነገዱ ነው ያሉት ነው ያልኩት። በነገራችን ላይ በአማራ ብቻ አይደለም፣ እቀጥላለሁኝ። በአማራ ብቻ አይደለም፣ በኦሮሞ ውስጥም አሉ። የኦሮሞን ህዝብ የማይወክሉ ትግሉን ወደ ኋላ እየጎተቱ የሚገኙ በርካታ ሰዎች አሉ። ለራሳቸው ስልጣን የሚሯሯጡ ኢትዮጵያ ውስጥ የሚፈሰው ደም ከምንም ነገር የማይቆጥሩት ማለት ነው። በተለያዩ የኢትዮጵያ ክልሎች በአማራ የፈሰሰው ደም፣ በኦሮሚያ የፈሰሰው ደም፣ በጋምቤላ በኮንሶ አሁንም ድረስ የሚፈሰው ደም ምንም ነገር ቅንጣት የማይሰጣቸው በህዝቡ ትግል ላይ የሚያሾፉ የሚያላግጡ በርካታ ግለሰቦች አሉ ውስጣችን። እነዚህን ሰዎች ማውገዝ ይኖርብናል። የነሱ ቲፎዞ መሆን የለብንም። በእውነት እኔ ሆነስትሊ በጣም በቃ እያዘንኩ ነው ያለሁት። ምክንያቱም እነዚህ ግለሰቦች ምንም ነገር ኢትዮጵያ ውስጥ አሁን ያለው ሁኔታ ሳያሳዝናቸው ለስልጣን ብቻ እውቅና ለማግኘት ብቻ በየሶሻል ሚዲያው ላይ እየተሯሯጡ ስመለከት እኔ I swear I feel really bad። ስለዚህ ክሊር ማድረግ ስላለብኝ ነው ባለፈው የተናገርኩትን አንደርስታንድ በርካታ ግለሰቦች አላደረጉኝም ማለት ነው። የአማራን በድጋሚ የአማራን መደራጀት እደግፋለሁ፣ ግን ደግሞ አስመሳዮቹን በአማራ ስም የሚነግዱትን አልደግፍም። በተለይ ደግሞ እነዚህ ኢሳትንና ግንቦት ሰባትን የሚቃወሙ የሚኮንኑ ናቸው። ተራ ፕሮፓጋንዳ በኢሳትና በአርበኞች ግንቦት ሰባት ላይ የሚያናፍሱ ግለሰቦችን አልቀበልም እያልኩ ነው ያለሁት እንጂ በድጋሜ አማራ አይደራጅም አላልኩም። ይደራጅ፣ ደስ ነው የሚለኝ። ግን ሲደራጅ መጀመሪያ ኢትዮጵያዊነቱን አስቀድሞ አማራ ማለት የኢትዮጵያ ምሰሶ ማለት ነው። አማራ ደግሞ የሚያምርበት ኢትዮጵያ ሲል ነው የሚያምርበት። አማራ ደስ የሚለኝ ነገር ሰልፍ ሲወጣው ኢትዮጵያ ውስጥ አይታችሁ ከሆነ ሁሉም ወያኔ ሰጠውን ባንዲራ ነው አንጠልጥሎ የሚወጣው አይደለ? አማራ ግን አረንጓዴ ቢጫ ቀይ ባንዲራውን ይዞ ነው የሚወጣው። የድሮ የአባቶቻችን ባንዲራ ይዞ ነው የሚወጣው። አማራ በኢትዮጵያዊነቱ የሚያምን ነው። ኢትዮጵያን ጠብቆ ያለ የኢትዮጵያ ምሰሶ ነው። ስለዚህ አንዳንድ ግለሰቦች አማራን ከሌሎች ብሔሮች ጋር ሊያጣሉት የሚፈልጉ በውስጣችን ያሉ በወያኔ የተላኩ ግለሰቦች አሉ። እነሱን አልደግፍም።
እነሱ እኛን አይወክሉንም እያልኩ ነው ያለሁት። ስለዚህ 8 በላይ አይ ቲንክ ካልተሳሳትኩኝ በስተቀር ማለት ነው ከ8 በላይ በአማራ ስም የተለያዩ ቅድም እንዳልኩት ግለሰቦች ተቋማትን አቋቁመዋል። እዚህ የገቢ ማሰባሰቢያ እያደረጉም ይገኛሉ በተለያዩ ስቴቶች እየተዘዋወሩ ማለት ነው። ስለዚህ እኛ ራሳችንን መጠየቅ አለብን። እነዚህ ሰዎች ምን እየሰሩ ነው? ትክክለኛ ሰዎች ናቸው ወይ ብለን ራሳችንን መጠየቅ አለብን እንጂ ስብሰባ ሲጠሩ የገቢ ማሰባሰቢያ ሲያደርጉ ሄደን እንደኔ መሳተፍ የለብንም። እኔ ስለማልሳተፍ ነው እንደዚህ አይነት ነገር ላይ እኔ የምሳተፈው በትክክለኛው አማራም ቢሆን በኢትዮጵያዊነቱ የሚያምን ማለት ነው። ኢትዮጵያን የሚያስቀድም በትክክለኛው ደግሞ ኢትዮጵያ ውስጥ ላለው ገበሬ አሁን ሰዓት እየሞተ እየተገደለ እየተሰደደ አማራ ስለሆነ ብቻ እየተገደለ የሚገኝ አንገቱን የሚደፋ ገበሬ አማራ ያለበት ሁኔታ ስላለ ያንን ህዝብ ያንን ምስኪን ገበሬ የሚረዳው የሚደርስለት የትኛው ተቋም ነው ብዬ ራሴን ጠይቄ ነው የምደግፈው እንጂ ዝም ብዬ አልደግፍም ማለት ነው። በነገራችን ላይ ሀዋ ጋሹ ደሞ አንቺ ማነሽ የሚል ጥያቄ ነው። አይደው ነው እኔ አንዲት ኢትዮጵያዊት ነኝ፣ በዘር ማላምን፣ በመከፋፈል የማላምን፣ አገሬን ከማንም በላይ የምወድ፣ በኢትዮጵያ ስም ከሚነግዱ በአማራ ስም ከሚነግዱ ግለሰቦች የራኩኝ አንዲት ኢትዮጵያዊት ነኝ። ስለዚህ እባካችሁ ውድ ኢትዮጵያውያኖች አንድ ሆነን በዘር መከፋፈላችንን ትተን እነዚህን የኢትዮጵያ ጠላቶች ጸረ ኢትዮጵያውያኖች የትግራይ ነፃ አውጪ ቡድኖችን መታገል ይኖርብናል። ሌላው ይሄ የራስን ዝና ለማግኘት የራስን ጥቅም ለማግኘት መሯሯጡ በሞቱት ወገኖቻችን ደም ማሾፍ ማላገጥ ነው። ታውቃላችሁ ስንት ወጣት ነው የረገፈው በዚህ ትግል? ስንቷ እናት ናት ልጄ እያለቀሰች እስካሁን ድረስ የምትገኘው? ስለዚህ በሞቱት ወገኖቻችን አንቀልድ፣ አናሾፍ፣ አንድ እንሁን። ልዩነት ቢኖረንም ልዩነታችን እናጥብብ። መርዳት ያለብንን መደጎም ያለብንን እንደጉም። እኔ አርበኞች ግንቦት 7ን እደግፋለሁ፣ እደጉማለሁ። በአሁኑ ሰዓት የኢትዮጵያ ጠላቶች ወያኔዎችን በቀጥተኛም ሆነ በተዘዋዋሪነት እየታገሉ የሚገኙት አርበኞች ግንቦት 7 ናቸው። ስለዚህ ምናልባት አንዳንድ ግለሰቦች አላችሁ እኔ የማወራው ነገር ላይጥማችሁ ይችላል፣ አንደርስታንድ ላታደርጉኝ ትችላላችሁ። ኢትስ ኦኬ። የራሴን ሐሳብ ነው የምገልጸው። የሆነ ሆኖ ግን ወደ ተነሳውበት ሐሳብ ላጠቃልልና ባለፈው ቪዲዮ ላይ አማራ ይደራጅ አላልኩም። አማራ ይደራጅ፣ መደራጀትም አለበት። ግን ኢትዮጵያዊነቱን አስቀድሞ በትክክለኛ በአማራ ቁስል በአማራ ህመም መገደል የሚገባቸው የሚያንገበግባቸው በአማራ ህዝቦች በራሳቸው በልጆቻቸው መሆን አለበት። በነ ብአዴን የተላኩ በአሁን ሰዓት በውስጣችን ያሉ አይወክሉም እያልኩኝ ነው ያለሁት። ክሊር ማድረግ ስላለብኝ ነው።
ስለዚህ ዘር ማስቀደማችንን ትተን በአንድነት በጋራ ትግሉን ወደ ኋላ መጎተታችንን አቁመን ሀገራችንን እንታደግ። ኢትዮጵያ ከገባችበት ውርደት ውስጥ እንታደጋት ማለት ነው። እንዴት ነው? አንድ ስንሆን፣ በዘር መከፋፈላችንን ስናቆም፣ የራሳችንን ጥቅም ለማግኘት የራሳችንን ስልጣን ለማግኘት ከመሯሯጥ ይልቅ አንድ ሆነን ኢትዮጵያ ሀገራችንን መታደግ ይኖርብናል ማለት ነው። እሺን ወደ እናንተ ጋር ላድረስ ብዬ ነው። እግዚአብሔር አምላክ ኢትዮጵያን ይጠብቅ፣ ኢትዮጵያን ይባርክ። ኢትዮጵያ ሀገራችን ለዘላለም ትኑር። እንግዲህ በሌላ ቪዲዮ ደግሞ ብቅ እላለሁ። መልካም ቀን፣ ሰላም ዋሉ።